አርዕስተ ዜና። ብልጽግና የሚሉት የሀገር ሸክምና ሀገር አፍራሽ ጸረ አማራ ኃይል በሰሜን አማራ ቀጠና ደቡባዊ ክፍል ላይ እየተቀበረ ነው። አገዛዙ ፋኖን ደቡብ ጎንደር ዞን ላይ አጽድቼ ጨርሻለሁ፣ ገሚሱን ደመሰስኩ፣ ገሚሱን እጁን እንዲሰጠኝ አስደረግኩ ባለማግስት ፋኖ ልክ ቀፈው እንደተነካ ንብ ሆ ብሎ ወጥቶ ትላልቅ ከተሞችን በቁጥጥሩ ስር እያስገባ ነው። እስካሁን ባለው በሰሜን አማራ ቀጠና ደቡባዊ ክፍል ማለትም ደቡብ ጎንደር ዞን ውስጥ 95% የሚሆኑ አካባቢዎች በፋኖ ቁጥጥር ስር ገብተዋል። በዛሬው ዕለትም ደብረ ታቦር ከተማ ሙሽሮቿን ልትቀበል ሽርጉድ እያለች ነው። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ የሆኑ አካባቢዎች በፋኖ ቁጥጥር ስር ገብተዋል። አካባቢዎቹን ከነ ሙሉ ስማቸው በመዘርዘር መረጃውን ሰድረን ይዘነዋል። በቀዳሚነት የምታደምጡት ይሆናል። በተያያዘ መረጃም ደብረ ታቦር በፋኖ መከበቧን ተከትሎ በከተማው የሚገኙ ካድሬዎች ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸው ተነግሯል። ባህር ዳር የሚገኙ ካድሬዎችም ደብረ ታቦር ለሚገኙት ካድሬዎች ወይ ለፋኖ እጅ ሰጥታችሁ ሕይወታችሁን አትርፉም፣ አሊያም አንጀትን ሰርስራ በምትበላ ዋሽንት የተቀናበረች የሐዘን መግለጫ በአሚኮ በኩል እናስነግርላችኋለን የሚል ውስጠ ወይራ መልእክት ያዘለ ምላሽ ሰጥተዋል። እብናት፣ ማክሰኝት፣ ወረታ ክምር ድንጋይ የነበሩ ያገዛዙ ወታደሮችና ካድሬዎች ምድር ተሰንጥቃ አፏን ከፍታ እንድትውጣቸው ጸሎት ላይ ናቸው። መረጃውን በዝርዝር ተንተን አድርገን ይዘነዋል። ሰዓቱ ሲደርስ የምታደምጡት ይሆናል። ትላንት ከንጋት ጀምሮ እስከ ምሽት በተደረገ ውጊያ በደቡብ ጎንደር ዞን ብቻ 4 ድሽቃ ተማርኳል። ከ300 እስከ 400 የሚደርስ የተጠረነፈ የአገዛዙ ወታደራዊ ኃይልም በአንድ ቦታ እንደተቀመጠ እጅ ከፈንጅ ተይዞ ከነሙሉ ክላሹ ፋኖው ተረክቦታል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በደራ ሐሙሴትና በአንበሳሜ መካከል በሚገኙ አካባቢዎች ላይ ከትላንት አመሻሽ ጀምሮ ሙሉ ሌሊቱን ከባድ ውጊያ ሲካሄድ አድሯል። በዚህም በርካታ ያገዛዙ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎችም ከነጫኑት ሬሽንና ወታደር በፋኖ ቁጥጥር ስር ውለዋል። ትንቅንቁ ዛሬ ከንጋት ጀምሮም እንደ አዲስ ተጧጡፏል። መረጃውን በዝርዝር ይዘነዋል። በአጠቃላይ በሰሜን አማራ ቀጠና ደቡባዊ ክፍል ላይና በሌሎች የቀጠናው አካባቢዎች ላይ እየተደረገ ስላለው ተጋድሎ መረጃዎችን በዝርዝር አሰናድተናል። ሰሟቸዋላችሁ። በሌላኛው መረጃችን በሺዎች የሚቆጠሩ ያገዛዙ ሰራዊት አባላት እጃቸውን መስጠታቸውን የአማራ ፋኖ ብሔራዊ ንቅናቄ አስታወቀም። ድርጅቱ ትላንት ምሽት ላይ ባወጣው መግለጫ በሺዎች የሚቆጠሩ ወታደሮች እጃቸውን ሰጥተዋል፣ በርካቶች ደግሞ ተደምስሰዋል፣ እንዲሁም በርካቶች ደግሞ ተማርከዋል ሲል አሳውቋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። ከመረብ ሚዲያ የዛሬ የካቲት 3 2018 ዓ.ም የረፋድ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ።